ሰላም ለእናንተ ይሁን ቅዱሳን ጌታ ስሙ ለዘላለም የተባረከ ይሁን ዛሬ ደግሞ አዲስ ነገር ይዤ ወደ እናንተ መጥቻለሁ ስለ አንዲት እህት ስለገረመኝ ነው ደስም ስላለኝ ነው ወደ እናንተ አመጣሁት ማለት ነው እናንተም እንድትሰሙ ክብር ለኢየሱስ ይሁን ባገኘችው አጋጣሚ ነገር ተጠቀመችና ጌታን ኢየሱስ ክርስቶስ ለዓለም መሰከረች ክብር ለኢየሱስ ይሁን ጳውሎስ እንዲህ አለ እኔ በወንጌል አላፍርም እሱ የእግዚአብሔር ኃይል ነውና ክብር ለኢየሱስ ይሁን የእግዚአብሔር ኃይል የሆነው ወንጌል ክርስቶስ ኢየሱስን ለዓለም ሰበከችው ምንም ሳትፈራ ምንም እንዲህ ባትሳትል ጌታ ኢየሱስ ክርስቶስን ገለጠች ክብር ለኢየሱስ ክርስቶስ ይሁን ባገኘችው አጋጣሚ ነገር ተጠቀመች ክብር ለኢየሱስ ይሁን አሜን አሜን ሷን የገለጠን ክርስቶስን ገለጠች ክብር ለኢየሱስ ይሁን ታችን የኔናሽ የምትባለው ከእንግዲህ በኋላ ተሰማላችሁ ማለት ነው የሷ ቪዲዮን በዚህ አሰማችኋለሁ ክብር ለኢየሱስ ክርስቶስ ይሁን አንዳንድ ሰው ጋጋታ ሲበዛበት ጫጫታ ሲበዛበት በጣም ሲያደንቁት ክርስቶስን ይራሳል ባገኘው አጋጣሚ ነገር ክርስቶስን አይገልጥም ራሱ ብቻ ተገልጦ ራሱ ብቻ ታይቶ ይመለሳል ያለ ክርስቶስ ሁሉ ባዶ እንደሆነ የገባት ግን ክርስቶስን ተቀበሉ ብላ ተናገረች እናንተ እግዚአብሔር የማታውቁ ብላ ተናገረች ክብር ለኢየሱስ ይሁን እናንተ እግዚአብሔርን የማታውቁ የዓለም ገዢ የሆነው ክርስቶስን ተቀበሉ ለሁለመናችሁ ክርስቶስ ለሁሉ ነገር ያስፈልጋል ክብር ለኢየሱስ ክርስቶስ ይሁን ክርስቶስ ለሁሉ ነገር ያስፈልጋል ለዚህ ነው እታችን ለሁለመናችሁ የዓለም ገዢ የሆነውን ክርስቶስን ምን አድርጉ ተቀበሉ ብላ ባገኘችው አጋጣሚ ነገር ተጠቅማ ክርስቶስን መሰከረች ጌታ ይባርካት ዘመኗ የተባረከ ይሁን ክብር ለኢየሱስ ይሁን ጌታ ስሙ ለዘላለም የተባረከ ይሁን ሕይወቷ ዘመኗ ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ የተባረከ ይሁን ጌታ ስሙ ይባረክ በጣም ደስ ስላለኝ ክርስቶስን የመሰከረች ክርስቶስን የገለጠች እት ስለሆነች በጣም ደስ ብሎኛል እግዚአብሔር ይባርካል ዘመኗ ሕይወቷ ሁሉ በኢየሱስ ስም የተባረከ ይሁን ተባረኩ ወዳችኋለሁ ቪዲዮ ስሙ ነበር አዎ በሳይዜ ነው የምፈልገው ስትል ነበር አዎ እሱ እንግዲህ እኔ በኖሮ እግዚአብሔርን እያዳመጥኩ ስለምኖረው እንግዲህ እሱ ያለውን ይሆናል በጊዜው ማለት ነው የሰው መገናኛ አይታወቅም አይደል አዎ አይታወቅም እሱ ግን ከአንዳንድ ጥያቄው ከባድ ነው ባንተ ቁመት ሴት ተገኘች ስለው ሲንግል ነች ወይ አዎ እምለው ይሄንን ድል ስለሰጠኝ እግዚአብሔርን በመጀመሪያ አመሰግናለሁ እናንተንም አመሰግናለሁ በአለም ሁሉ ስላሳያችሁ ማለት ነው በመቀጠል ሁሌም ቦታ ምን ማለት የምፈልገው ማለት ነው እናንተ እግዚአብሔርን ማታውቁ ይቻላል የዓለም ገዢ ኢየሱስ ክርስቶስን የሌላችሁ ኢየሱስ ክርስቶስን እንድትቀበሉ ለሁለማናቸው የሚያስፈልገው ኢየሱስ ክርስቶስ የሞተውን የተሰቀለውን ከሞትም የተነሳውን ግላችሁ አድርጋችሁ እንድትቀበሉ ላለው በተረፈ ይሄንን በጣም ነው ማመሰግናት በጣም ነው የምወድሽ እናቴ ወይተሽ ነች ዛሬ ያለችው የእናቴ አባትሽ ልጅ በእናትም በአባትም አንድ ነው ቁመቷን ነው እስኪ ነይ እስኪ ሞቅ አድርጉላት ባካችሁ ሰላም ነው ሰላም ነው ወይ ታላቋ ነሽ ያው ግን ታላቋ የሶስት ጊዜ ታላቋ እሷ ማር ሁለት ልጆች አሉ
በ3 ዓመት ልዩነት በ3 ቀደም ያለች ነበር ጥሩ ብዙ ማያስታውቁ ነበር ቁመቴ ድንገት ነው በሆነ ጊዜ ላይ እንዴት ነበር አስተዳደጓ እንግዲህ እንደማንኛውም የገጠር ሰው ነው ያደገችው ያው አብረን ያደግነው በቃ ከቤተሰብ ጋር ያደግነው በሆነ ጊዜ ላይ ደርሳ ተመዛ ብቻ ነው ያወቅነው እንጂ አላወቅነው እና ትንሽ እየሄደች አልታወቀብንም መጨረሻ ላይ እንዲሁ ረዝማ ነው ያገኘናት ከዛ በሽታ ነው ምናምን ተባለና ልዩ ስለሆነች ከከተማም ከሀገርም ከቤተሰብም ከዛ ህክምና እንድትታይ የተደረገች እህቴ ጋር ነበረች እና እህቴ ሐረር ነበረች ታናሽ እህቴ ከኔ ቀጥላ ተወለደችው ከዛና እዚህ አዲስ አበባ ህክምና መጣሁት ከዛው በርግሮት ሆርሞኒ ነው እና ይቀጥላል አይቆምም ውጭ ሀገር ወስዳችሁ እዛ ህክምና ካልታከመች የሚቀጥል ነው የሚሄድ ነው አሉ ያው በጊዜው የምትታከምበት አልነበረም በቃ እንደዛው ቀረ እየጨመረ ሄደ አሁንም እየቆመ አይመስለኝም እኔ ቀድም ጠየቅኳት እኮ እንዴት ነው ቆሟሉ የስላት በሂደት ነው ማቀው ብላለች እኛም ያው በሆነ ነገር ላይ ነው እንጂ የምናቀው እንዲ አይታወቀንም ግን እየጨመረ ነው እንጂ እየቆመ አይደለም ይመስለኛል ይሄው እንግዲህ ለበጎ ሆኖ የኢትዮጵያ መለሎዋ ሎጎዋ ኢትዮጵያዊት የሚል ማዕረግ አግኝታለችና ምን ተሰማሽ በጣም ደስ ብሎኛል ለቤተሰቡ በአጠቃላይ እንኳን ደስ አላችሁ ብያለሁ እሺ እንኳን አብሮ ደስ አለን ያው እንግዲህ እንደው እንደ ሐሳብ ይያልኩ ነበር ያው ህልሟንም ስትናገር ነበር ቀደም በቃ ግብቼ ወልጄ ብላለችና ተሳክቶ እርግጠኛ ነኝ እንገናኛለን ይያልኳት እግዚአብሔር ፈቃድ እኛም ደስ ይለናል የቁመት ነገር ሲነሳ ግን በሳይዜ ብላለች እኮ ሰምቻለሁ ካኔ መታች ዝቅ ብዬ ማየት አልፈልግም ስትል ሰምቻለሁ በእኔ ሳይዝ ካገባሽ ስትጣሉ ለምን ይጠቅመሻል መሰለሽ በኩርኩ አንቺን አመስግኜ እስኪ ልሸኝሽ በጣም አመስግኝልኝ እቺኛዋ ምን ያህል ረጅም እንደሆንሽ እንደኔና ላሹ ጨዋታ መጥቷል እቃ ትይዣለሽ ከኔና ካሹ እኔነሽን ጋበዝ አርጋታለሁ እዚህ ለምን መጣች ምንድነው ለየት ያለውስ ጉዳይ ግን መጀመሪያ አድናቆት ስለሆነ ነው እኔነሽ እንዴት ነሽ እግዚአብሔር ይመስገን ሰላም ነው ደህና ነኝ እግዚአብሔር ታውቂኛለሽ በቲቪ በሚዲያ ቃል ባካል ተከነኝ እኔነሽን ጋበዝ አርጋታለሁ እዚህ ለምን መጣች ምንድነው ለየት ነበር በሳይዜ ነው የምፈልገው ስትል ነበር እሱ እንግዲህ እኔ በኑሮ እግዚአብሔርን ያዳመጥኩ ስለምኖረው እንግዲህ እሱ ያለው ነው ማለት በጊዜው ማለት ነው የሰው መገናኛ አይታወቅም አይታወቅም እሱ ግን ከአንድ ጥያቄው ከባድ ነው ባንተ ቁመት ሴት ተገኘች ስለው ሲንግል ነች ወለኝ እኔ የምለው ይሄንን እድል ስለሰጠኝ እግዚአብሔርን በመጀመሪያ አመሰግናለሁ እናንተንም አመሰግናለሁ በአለም ሁሉ ስላሳያችሁ ማለት ነው በመቀጠል ሁሌም ቦታ ምን ማለት የምፈልገው ማለት ነው እናንተ እግዚአብሔርን ማታቁ ይቻላል የዓለም ግዢ ኢየሱስ ክርስቶስን የሌላችሁ ኢየሱስ ክርስቶስን እንድትቀበሉ ለሁሉማናቸው የሚያስፈልገው ኢየሱስ ክርስቶስ የሞተውን የተሰቀለውን ከሞትም የተነሳውን ግላችሁ አድርጋችሁ እንድትቀበሉ ላለው በተረፈ ይሄንን በጣም ነው ማመሰግናት በጣም ነው የምወድሽ እናቴ ወይተሽ ነች ያለችው የእናቴ አባትሽ ልጅ በእናትም በአባትም አንድ ነው ቁመቷን ነው እስኪ ነይ እስኪ ሞቅ አድርጉላት ባካችሁ ሰላም ነው ሰላም ነው ወይ መስገን ታላቋ ነሽ ያው ግን ታላቋ የሶስት ጊዜ ታላቋ እሷ ማር ሁለት ልጆች አሉ በ3 ዓመት ልዩነት በ3 ቀደም ያለች ነበር ጥሩ ብዙ ማያስታውቁ ነበር ቁመቴ ድንገት ነው በሆነ ጊዜ ላይ እንዴት ነበር አስተዳደጓ እንግዲህ እንደማንኛውም የገጠር ሰው ነው ያደገችው ያው አብረን ያደግነው በቃ ከቤተሰብ ጋር ያደግነው በሆነ ጊዜ ላይ ደርሳ ተመዛ ብቻ ነው ያወቅነው እንጂ አላወቅነው
ትንሽ ትንሽ እየሄደች አልታወቀብንም መጨረሻ ላይ እንዲሁ ረዝማን ያገኘናት ከዛ በሽታ ነው ምናምን ተባለና ልዩ ስለሆነች ከተማም ከሀገርም ከቤተሰብም ከዛ ህክምና እንድትታይ የተደረገች እህቴ ጋር ነበረች እና እህቴ ሐረር ነበረች ታናሽ እህቴ ከኔ ቀጥላ ተወለደችው ከዛና እዚህ አዲስ አበባ ህክምና መጣሁት ከዛው በርግሮት ሆርሞኒ ነው እና ይቀጥላል አይቆምም ውጭ ሀገር ወስዳችሁ እዛ ህክምና ካልታከመች የሚቀጥል ነው የሚሄድ ነው አሉ ያው በጊዜው የምትታከምበት አልነበረም በቃ እንደዛው ቀረ እየጨመረ ሄደ አሁንም እየቆመ አይመስለኝም አዎ እኔ ቀድም ጠየቅኳት እኮ እንዴት ነው ቆሟል ወይስላት በሂደት ነው የማውቀው ብላለች አዎ እኛም ያው በሆነ ነገር ላይ ነው እንጂ የምናውቀው እንዲ አይታወቀንም ግን እየጨመረ ነው እንጂ እየቆመ አይደለም ይመስለኛል ይሄው እንግዲህ ለበጎ ሆኖ የኢትዮጵያ መለሎዋ ሎጎዋ ኢትዮጵያዊት የሚል ማዕረግ አግኝታለችና ምን ተሰማሽ በጣም ደስ ብሎኛል ለቤተሰቡ በአጠቃላይ እንኳን ደስ አላችሁ ብያለሁ እሺ እንኳን አብሮ ደስ አለን ያው እንግዲህ እንደው እንደ ሐሳብ ይያልኩ ነበር ያው ህልሟንም ስትናገር ነበር ቀደም በቃ ግብቼ ወልጄ ብላለችና ተሳክቶ እርግጠኛ ነኝ እንገናኛለን ይያልኳት እግዚአብሔር ፈቃድ እኛም ደስ ይለናል የቁመት ነገር ሲነሳ ግን በሳይዜ ብላለች እኮ ሰምቻለሁ ካኔ መታች ዝቅ ብዬ ማየት አልፈልግም ስትል ሰምቻለሁ በእኔ ሳይዝ ካገባሽ ስትጣሉ ለምን ይጠቅመሻል መሰለሽ በኩርኩ አንቺን አመስግኜ እስኪ ልሸኝሽ በጣም አመስግኝልኝ እቺኛዋ ምን ያህል ረጅም እንደሆንሽ እንደኔና ላሹ ጨዋታ መጥቷል እቃ ትይዣለሽ ከኔና ካሹ እኔነሽን ጋበዝ አርጋታለሁ እዚህ ለምን መጣች ምንድነው ለየት ያለውስ ጉዳይ ግን መጀመሪያ አድናቆት ስለሆነ ነው እኔነሽ እንዴት ነሽ እግዚአብሔር ይመስገን ሰላም ነው ደህና ነኝ እግዚአብሔር ታውቂኛለሽ በቲቪ አዎ በሚዲያ አቃል በአካል ተገናኝተን አናውቅም ኧረ በጭራሽ ጅማ ነው የምትኖሪው ወረዳችን ሆሮ ጉዱሩ ይባላል ከመጣበት ከተማ ግን ሀረቶ ይባላል ሀረቶ ወደ ነቀምት ነው ባቆ አሁን ስንት አመትሽ ነው አመቴ 30 መሰለኝ 30 አሁን ዛሬ ያገናኘን ለየት ያለ ጉዳይ ነው ከኢትዮጵያ አንቺን የምታከል እንደው ብዙ ጊዜ ስለ ቁመትሽ ሎጋነው የኔ ያከል ሰንደቅ ያሰቅላል አካሌ የሚል ዘፈን አለ ይሄ ዘፈን በትክክል የሚገባው ለሷ ነው የሚባል ነገር ሰማው ረጅሟ ኢትዮጵያ የትሷ ነች እውነት ነው ነኛ እንዴ በጣም ቁመትሽ ሎጋ ነው አይን ዘፈን በቪዲዮ ሲሰራ የግድ አንቺ መኖር አለብሽ ምክንያቱም ሎጋ ነሽ እኮ አይደል ሎጋ ማለት በጣም ትርጉሙን ባላቀው ሎጋ ማለት በቃ ረጅም ማለት ነው ስንት ቁመትሽ ነው ያልነው ሜትር ባለፈው አኪም ቤት ታየውት ሜትር ከ95 ነው ያለው በፊት እንኳን ታይቼ ላቀው ነበር እና አጋጣሚ ሆኖ አኪም ቤት ሄጄ ነበር እና ሜትር ከ95 መሆኔን ነግሮኝ ነበር ሲለኩሽ ግን አልተቸገሩም አረ እንደ አጋጣሚ ግርግዳ ላይ ነበር እዛ ላይ ነው ያዩኝ እንጂ ሚደርስ እስቲ ቆይኔ አረ ምን ሚደርስ ማይኖራ እስኪ እንደው ልዩነታችን እስኪ ብድግ በይ የኔ ነሽ እሺ ሰላም ነው እግዚአብሔር ይመስገን አግብተሻል እንዴ አረ አላገባሽ አይ ዝም ብያሰብኩት ነው የሰርጋችሁ ቀን ብትደንሱ እኮ እንዲህ ብሎ ነው የሚያይ አይ ረጅሙን ፈልጋለሁ ስለዚህ አንቺ የምትፈልጊው በአንቺው ልክ ነው እንጂ ቆይ የፍቅር መመዘኛሽ አንድም በቁመትሽ ልክ ሰው ነው የምትፈልጊው እንደዛ በሆነ ይሻላል ከኔ አጠርም ሆነ ባይሆን ደስ ይላል አሁን እንደዚህ ሰታይኝ እንዴት ነው ምን አይነት ስሜት እንደዚህ ነው የምትይ አዎ ግን አሁን እኮ መጥቼ እዚህ ጋር እንደከ በጣም እንዴት ነው እኔ እኮ መለሎ ነበርኩ አይደል ገብቼ እስኪ ምን አለ የሆነ ነገር የለም እዚህ አካባቢ ሰላም ነው በደንብ ተላጭቷል
ትንሽው ሰው ያላየው ነገር ምድረ በዳው ከላይማ አዲስ አበባ ከላይ እንደኔ አናት ሆኗል አየሽ ደን አጨፍጭፉ እያለን እንዴት ነው ምን ባዶ ነው አይደል ውስጥም ባዶ ነው በጣም ይገርማል ለኔኔሽ እንዴት ነው ለኔኔሽ በጣም እስኪ ዋው ካም በፊት የፍቅር ግንኙነት አልነበረሽም መጀመሪያ ሃይስኩል ምናምን እያለሁ ነበር ግን ተቆርጣ ምክንያቱም ምን ነበር እንጃላቅ ባንቺ ሳይዝ ነበር የኔሽ ያኔ እኔ ላይ እንኳን ረጅም አልነበርኩም መቼ ነው በጣም ያደግሽው መቼ ነው ለኔ እንኳን ባይታወቀኝም ያው ከህፃንነት ረጅም ነሽ ስለሆነ ነበር አጭርም ስለሆንኩኝ ያው አለ አይደለ በእድሜ ደረጃ ከልክ በላይ ማደጌ እንደዛ ነበር ከቤተሰብ ሰማ ከውጭም ሰማ ማለት ነው ከእኩላቸው ከነበርኩት ልጆች እበልጣል ልጅም ሆኜ ማለት ነው ስንት ነው ወንድማማቾች ምን ያህል ናቸው ቤተሰብ ውስጥ ወንድም እህት አለሽ አለኝ ብዙ ናቸው እንዳንቺ ረጅም አለ እንደኔ እንኳን የለም ስለዚህ ሁሉንም ወስደሽባቸው እንግዲህ እድገትሽ አሁን ቆሟል ሊባል ይችላል ወይስ ገና እያደግሽ ነው በእድሜ ደረጃ አይ ኧረ በቁመት እንግዲህ እኔ ምን አውቃለሁ አሁን እኔ ከዚህ በላይ የትም በቃ አውቀዋለሁ አንቺ ግን ምናልባት አንዳንድ እድገት አለ ጊዜ የማይወስነው እንደዛ ከሆነ ብዬ እንግዲህ እሱን አላውቀውም በክብና ደረጃ ካልታወቀ እኔ በምን አውቀው እችላለሁ ስለዚህ ትምህርት ቤት እያለሽ ብዙም ረጅም አልነበርሽም እኮ ረጅም ይባላል ወጭ እንትን ቀጭንም ስለሆንኩኝ ርዝመት ይታወቅብኛል ማለት ነው ግን ይሄን ኃይል በጣም ረጅም ነሽ የሚባል ደረጃ አልነበርኩም አሁን ሰልፍ ላይ ትምህርት ቤት ኋላ ነው የምትሰለፍ ያ እስከ መሆኑ ነው አይደለ ረጅም ነሽ ስትቀመጪም ክላስ ውስጥ ከኋላ ነሽ ከኋላ ነኝ በደንብ ነው የምታያቸው እያንዳንዱን ለማስረቅ ማን ቀረ ማን አልቀረም በደንብ ይታይሻል ብዬ አስባለሁ አሁን በቁመትሽ የመጣብሽ ችግር አለ ማለት ለምሳሌ አሁን ትራንስፖርት ውስጥ ስትገቢ ሊሆን ይችላል ባጃጅ ለምሳሌ ባጃጅ ያስቸግራል ፋናንቺ አይ ባጃጅ ይሻላል ከሌላው ባጃጅ ይሻላል ከሌላው ስትይ ለምሳሌ ምን ያስቸግራል አሁን እንትን በዚሁ ከተማ ራሱ ታክሲ እንትን አለ ምን ይባስ ስቀመጥ ምናምን ትንሽ ጉልበቴ ላይ እንትን ለመቀመጥ አይመቸኝም ሲገባም ራሱ ደሞ እንትንም ነው ጉልበቴም ስለሚያመኝ ምን ነው ጉልበቴ ቆይቷል ያመኛል እንትን ነው መሰለኝ ሰውነቴም ትልቅ ስለሆነ ብቻ አላቀም ህመምም እንትን ነው በህክምና ደረጃ ታየውት ህመም እንዳለብኝ የግላንድ ሆርሞን ችግር ምናምን ተብያለሁ ባለፈው እንደውም እዚህ ስታይ ነበረ ኦፕሬሽን ትደረጋለሽ ተብዬ ነበርና ወንድምና እህቶቼ አትሆኙም ብሎ ፈርቶ ለምን አንግት ሞታለች ብሎ ፈርቶ ይሆናል አሁን እንደገባኝ ከሆነ ጉልበትሽ ሰውነትሽ መሸከም አልቻለም እንደዛ መሰለኝ አልጋስ ችግር የለም ማለት አሁን የሚሰሩት አልጋዎች እኮ በእኛ ልክ ናቸው እግርሽ ይወጣ አስቸግ ይወጣል እና ብቻዬንም ስለምተኛ ትንሽ ጣም ምናምን ብዬ ምተኛ ብቻዬን ስለዚህ የግድ ኩርምት ለማለት ትገደጃለሽ ስለዚህ አሁን አልጋ ራሱ ፍራሽ ብርድ ልብስ ለምሳሌ አለ ብርድ ልብስ እኮ አንዳንዴ ከላይ ስታደርጊው እግርሽ የመውጣት ወይ ደግሞ እግርሽ ሲሸፈን አይደለ በልክሽ ብርድ ልብስ አለ ብርድ ልብስ እንኳን ይሄን አይላል ተቸገርኩ ፍራሽና ብርድ ልብስ ችግር የለም ፍራሽና ፍራሽ እንደ ያጥራላ ፍራሹን በአልጋው ልክ አይደለ ስለዚህ ያው ትንሽ ዝርግት ብለሽ ተኝተሽ ታውቂያለሽ ፍራሽ ላይ ምናምን ሲሆን መሬት አልጋ ላይ ዝርግት ብለሽ አታውቂም ምክንያቱም ይገድብሻል ይገድበኛል ሜትር ከሰማን አይደለ ያልጋው ራሱ ሰራ ስለዚህ እኔ ቁመቴ ስለምባል እንትን ያልፋል ከአልጋ
ሌላስ ምን በቁመትሽ የመጣብሽ ችግር አለ? እንግዲህ መሄድ ብዙ መሄድ ምናምን አልችልም። ያው ህመሙን ብቻ ባይሆን አላውቅም እንጂ ብዙ መሄድ ያስቸግረኛል። ደግሞ እንትንም ነው በዶክተርም ደረጃ ስለታየው በህክምናም ታይቻለሁ ከዚህ በፊት ጥቁር አንበሳ ምናምን ማለት ነው። እና አሁን ደግሞ ብዙም በህክምናም ደረጃ በገንዘብ ምክንያት ብዙም መሄድ አልቻለሁ። አሁን ለምሳሌ ባለፈው ራሴ ነበር የሚያመኝ በሱ ደረጃ ታይቼ ያው ኦፕሬሽን ተደረጋለች ተብዬ ነው። በሌላ ደረጃ ግን ያው ብዙም መሄድ አልቻልንም። የምተዳደርበትም ነገር ስለሌለ ገቢ ምናምን በራሴ ደረጃ አሁን እዛ በምንድነው ምንም እየሰራው አይደለም። የሆነ እጅ ስራ ሰራለሁ በሷ ነው እንትን ሙሉ ተደደረ ስራ የእጅ በሷ ነው ምናምን። ባለፈው ነገ ቀርቦ ነበር እዚህ ረጅም ወንድ። አይቼዋለሁ። ምን ተሰማኝ ስታዩ? ደስ ይላል እንግዲህ እግዚአብሔር ተፈጥሮ ስለሆነ። ለምሳሌ እሷ አላገባውም ሲል ነበር እንደዛ ሲል ነበር እዚህ ጋር ቆሞ። እሱም እንደዚህ በሳይዝ ያጣው በጣም አስቸጋሪ ነው ምናምን አለኝ። እሱን እንግዲህ እግዚአብሔር ያለው ነው ሆኖ ለሱም ያዘጋጀለት አለ ለምን ያዘጋጀለት ሰው የተጻፈለትን ነው የሚኖረው። ደስ ይላል አለ ቤተሰብ እሱ እግዚአብሔር ስራ ነው። ስምሽን ቤተሰቦችሽ እንዴት አወጡልሽ? እንጃ አላውቀውም። ምክንያቱም ከቁመትሽ ጋር የሚሄድ ነገር የለም። በሕፃንነት የነበረው ነው ስሜ። ትምህርት ቤት የገባሁበት ማለት ነው። እሱ የኔነሽ የሚለው ስም ምናልባት ትርጉምና ምክንያት ካለው ብዬ ነው። እንጃ እነሱ ናቸው እንግዲህ። አሁን ግን የኔነሽ የሚለው አይደለም የኛ ነች አይደለ? ትልቅ ፎቶ አለ። የኢትዮጵያ ነሽ። እንደው ቤታችሁ አጥራለሁ አለው? ቆርቆሮ አለ ማለት የግቢ ኧረ እንደዚህ አሁን ሰው ሲመጣ በቀዳዳ አታይም አይደል? ከላይ ነው የሚመስለኝ። እኛው ከፍተን ነው ማን ነው ምናምን እንለው። አንቺ ግን ዞር አትልም? እንደዛ ይመስለኛል። እንደዛ እንኳን እኔ ዝም ብዬ ሳስብ ቁመት ለብዙ ነገር ይጠቅማል። አሁን ራስሽን በነገራችን ላይ በዓለም አቀፍ ደረጃ የሴቶች ባስኬትቦል ውድድር አለ። ትንሽ ጉልበትሽን አመም የሚያደርግሻል እንጂ አሁን አንቺ እኮ እንደዚህ አድርገሽ ባስኬቱን ይመስለኛል በቁመት እኔ መዝለልማ ቢሆን እንግዲህ ግን ስለወደፊት ስታስቢ ምን ይሰማሻል? ማለት አሁን ለምሳሌ ይሄ ቢሳካልኝ ይሄን ማደርግ የምትይው ነገር አለሽ? እሱማ ብዙ አለ እንግዲህ አቅሙ አስፈቀደም እንጂ። ለምሳሌ ምን አለ? ትምህርትን ተምሬ መንግስት ሰራተኛ ቢሆንም ብላለሁ። ግን የሆነ በቃ የምኖርበትን ቁጭ ብዬ የምሰራ ሱቅ ምናምን ቢሆንም ደስ ይለኛል። ግን ምንም እቅዱም ስለሌለ በቃ ምንም የሞከርኩት ነገር የለም ከዚህ በፊት። ግን እንደ እቅድ እንደ ሐሳብ በቃ ብማር ራሴን ህይወቴን ባሻሽል የሚል ነገር አለሽ? እንደዛ እንኳን ሳይሆን ብማርም ሳይሆን በቃ የሆነ በቃ አለ አይደል የግል ስራ እንደዛ ነበረ ውስጥ ያለው። አሁን ለምሳሌ ይሄትና እንደምን ከዚህ በፊት ያማከርኳቸው ማለት ነው እሱም መንግስት ሰራተኛ ስለሆኑ ከራሳቸውም አላለፉም። ስለዚህ ሊያግዙሽ አልቻሉም። ምንም አይችሉም። ግን በቁመትሽ የተነሳ ሰዎች ሲያዩሽ ሞራልሽን የሚነካ ነገር ይናገራሉ? ያደንቁሻል ወይንስ ሸንቆጥ ያደርጉሻል? ማለት እንደው አንዳንዴ የኛ ሰው ለየት ያለ ተፈጥሮ ሲያይ ትንሽ ከተማ እዚህ ይሻላል ከተማ ይሻላል ያወራ ቁመት ምናምን ይላል። አድናቆት ነው እዚህ አይደል እንዴ? እዛስ ምን ይላሉ? በቃ የሆነ የሚደነግጡም ሰው አሉ ሲያዩን አንዴ በቃ የሆነ አዲስ ሲሆንባቸው የሚደነግጡም አሉ።
የሆነ በቃ በሲስተም ለክቶኛ አጠገቤ አልፎ ምናምን እንደዛ ነገር ያደርጉ ምን ያህል ረጅም ነች ምን ልክ እኔ እንዳረኩት ማለት ነው አዎ እሺ እንዴ እንደ ቅድሙ ልጅ እንዴ እኔ እኮ ራሴ ረጅም ብላለሁ እንደዚህ አይነት ሰው ማለት ግን ብዙም መጥፎ ነገር አይሉሽም አድናቆት ነው ረቁመት ምክንያቱም ቁመት ውበት ነው አንድም ውበት ነው ስለዚህ በኢትዮጵያ አንቺን የሚያክል ረጅም ሴት የለም ተብሏል ሲባል እንግዲህ በጣም ነው ደስ የሚለው እዚህ እንዴ አመናችሁ ጥሩ ነው እስኪ ወደዚህ ጋበዝ ላርገውና አሹ አንዳንድ ነገሮችን ያወራኛል በነገራችን ላይ ሌላ አሁን ለምሳሌ ነገ የጫማ ችግር ነበረበት አዎ ጫማ እኔም አለብኝ እንደዛ እንጂ ስንት ቁጥር ነው የምታረጊው 43 44 እንደዛ 44 ታዲያ ምንድነው ችግሩ 44 ቁጥር አይደለም ለሴት የለም ለሴት ከ40 የበለጠ ብዙ ማይገኝም ልብስ ሳይዝ ላይ ልብስ እንግዲህ በእንትኔ ልክ አስቀድቼ ነው ለእንትን ማሰፋው እንጂ ለባሄደሽ ልብስ ቤት ለባንቺ ልክ አግኝተሽ አጣቂ አያገኛል እሱም ይገኛል አይደል ይገኛል ግን የፈለኩትን አለ አይደል ፋሽን ምናምን ሲሆን ላይገኝ ይችላል እንጂ ይገኛል አሁን እነዚህን ራስሽ ያሰፋሻቸው ነው የምትለብሺው አዎ ራስ ያሰፋ ምን አሁን ይሄ ትንሽ አይደል አጠር ይላል አዎ ግዴታውም ነው እስኪ ወደዚህ ጋበዝ ላርገው አሹ ወደዚህ ሞቅ አርጋችሁ ሸኙት እስኪ አሹ አፍቃድን ጥናት ተደርጓል አሁንኝ ምናልባት የኢትዮጵያ ረጅሟ ሴት እሷ ነች ሊባል ይችላል አሁን ዩዥዋሊ ረጃጅም ሴቶችን የፈለግነው የተመሰለ ጋምቤላና ሶማሌ ነው በተለይ ጋምቤላ በቱሪዝም ቢሮ ኃላፊ ፕሮፌሰር ኦባም ይባላሉ እስከ ወረዳ ድረስ ነው ደብዳቤ ተጻፈው ከተማችሁ ውስጥ ያሉትን ወረዳ ውስጥ ያሉትን ረጃጅም ወንዶችና ሴቶችን አሳውቁን የሚባል አልተገኘም መጨረሻ ላይ አንድ ሴት 1 ሜትር ከ92 ምትሆን ተገኘች ከዛ በኋላ እሱን ፕሮሰስ ያደረግን ይያለ የኔነሽ ተገኘችና የ3 ሴንቲሜትር ልዩነት አለ ስለዚህ ሪከርዱ እሱ ይሆናል ማለት ነው ዋው ደስ ይላል የዓለም ሪከርድ 2 ከ15 ነው የዓለም ሪከርድ 2 ከ15 ነው ቱርካዊ ነች እሷም በ18 ሴንቲሜትር ምትበልጣት ምን እንደዚህ ሊባል ይችላል 18 ማለት አንድ ፓል ትንሽ መካከለኛ ማለት በጣም አሁን ያወራት ነበር ቤተሰብ ራሱ ወንድም እህቶቿ መሃል ረጅም እንደሷ የለም ጄኔቲክ ነገር መስላል እንግዲህ ጄኔቲክ አዎ ያየው እንግዲህ የአፍሪካ ራሱ ሪከርዱ ከሱዳን ነው 1 ከ96 ነው በሴት ደቡብ ሱዳን ያለችው ሞዴል ነገር ነች 1.96 አካባቢ እሷን በ1 ሴንቲሜትር ነው የምትበልጣት እኩል ናቸው ማለት ነው በነገራችን ላይ ብዙም አይራራቁም በእኔንሽ እኮ አሁን ሞዴሊንግ መስራት ይቻላል እኔ እንዲያው ምን አሰብኩ መሰል አልተሳካም እንጂ ነገው ጂማንና እሷን እዚህ ጋብዘናቸው ነገውን ጋብዤው ነበር በአጋጣሚ ያልተመቸውምና ነገው አንተን ልትደርስ የምትችል ሴት ተገኘች ስለው የጠየቀኝ ጥያቄ ሲንግል ነች ወይ አለኝ አላገባችም ወይ ብሎ ጠይቆኛል ነገው እንኳን ደስ አላገባችም ነገው ያረ መልእክት ልኳል አላገባችም ወይ ያለ እኔ ፈራሁት ነው እኮ የኔነሽ ምንድነው ምላሽሽ እንግዲህ እግዚአብሔር የፈቀደው ነው የሚሆነው አልኩም አዎ ስትል ነበር አዎ በሳይዜ ነው የምፈልገው ስትል ነበር እሱ እንግዲህ እኔ በኑሮ እግዚአብሔርን ያዳመጥኩ ስለምኖረው እንግዲህ እሱ ያለውን ይሆናል በጊዜው ማለት ነው የሰው መገናኛው አይታወቅም አይታወቅም እሱ ግን ከአንዳንድ ጥያቄው ከባድ ነው ባንተ ቁመት ሴት ተገኘች ስለው ሲንግል ነች ወይ አለኝ የምሩ ነው ደግሞ ጥያቄው አግብታለች እሱን አሁን እያጣራ ነው ማለት አውና ደስ ይላል ግን ረጃጅሞች በጣም አሉ በጣም ነገውና እሷ እዚህ አንድ ላይ ቢገኙ ጥሩ ነበር ነገው በአጋጣሚ አዳማ ሆኖ ነው እንጂ ሁለቱን አሁን ለማስታወቂያ ከነሱ ውጪ ይሄ ትልቅነትን የሚያሳይ ማስታወቂያ ከሁለቱ ውጪ ማን ሊሰራ ይችላል
እዚህ ጋር አንድ ማንሳት የምፈልገው ነገር ምን አለ መሰለህ ሰይፉ፣ እኛ ሰዎችን ስናወጣ የኛ ማውጣት ብቻ በቂ አይደለም። ካምፓኒዎች፣ ተቋሞች፣ ድርጅቶች፣ ክልሎች እነዚህ ሰዎች አካባቢያቸውን አገራቸውን እንዲያስተዋውቁ መጠቀም አለባቸው። በዚህ አጋጣሚ የአማራ ክልላዊ መንግስትን ማመስገን ፈልጋለሁ። ተዚህ ይልሃል ባለፈው ያወጣናት እቺ ጸጉረ ረጅም አለች የክልሉ ቱሪዝም ሀብትን እንድታስተዋውቅ ሞዴል አምባሳደር አድርገው መርጧታል። ይሄ ደስ ይላል። እንግዲህ አፍሪካ ድንቃ ድንቅን እያየው ነው። ባለ ሁለት እንጥል ኢትዮጵያዊ መጥቷል። አዊ ወደ አማራ ክልል ለሚኖሩት ባለፈው 28 ጣት ያለውን ካወጣን በኋላ የሆነ ስልክ ተደወለ። ምንድነው ሁለት እንጥል ነው ያለኝ እና እኔ አላመንኩም። ያ ብዙ ሰው ይቀልዳልና ፎቶ ሲላግን ይሄው ሁለት እንጥል። አሁን ወንድማችንን አንዱን ቶንስል ቢይዘው ባንዱ ለምሳሌ እኔ ባንድ ጥል ብዙ አይጎዳም ብዬ አስባለሁ። አንድ ስላለችን እሷ ነው ቶንስል ሲይዛት እኮ እንታመማለን። የማዋጥ ችግር አይጋጠምም። እሷ አሁን ባንዱ በዚህ ሳይድ ባለው እንትን ለየት ያለ ተፈጥሮ ነው። ደስ ይላል አይደል? ሌላው ለ6 ዓመታት ያልተኛ ኢትዮጵያዊም አለ። ወደ ደቡብ ክልል አካባቢ ነው የሚገኘው። ለ6 ዓመት ተኝቶ አያውቅም። ምን ተፈጠረ አልኩት። አንድ ቀን ኢቨንት አዘጋጀሁና ወደ ቤት ስገባ ከዛን ቀን ጀምሮ እንቅልፍ መተኛት አልቻልኩም ማለት ብዙ ቦታዎች ላይ ታየሁኝ። ዶክተሮች እንዲያውም አላምን ብለው 3 ቀን ከዶክተሮች ጋር ተኛሁኛል። ከዛን ቀን ጀምሮ እንቅልፍ አይቻላቅም ማለት አሁን እንዲያውም 6ኛ አይደለም ወደ 7ኛ ዓመት ገብቷል። 7 ዓመት እንቅልፍ ተኝቻላቅም ብሎኛል። ይሄ ትልቅ ሪከርድ ነው። እንግዲህ በነገራችን ላይ ላሹ ያለኝን አድናቆት ለመግለጽ ነው። ምክንያቱም ኢትዮጵያ ብዙ ድንቃ ድንቅ ጉዳይ ያላት ያልተወራ ያልተነገረ አዲስ የአፍሪካን ድንቃ ድንቅ መጽሐፍ እያዘጋጀ ነው። እሱን ማገዝ ለምትፈልጉ ወይም ደግሞ የኔ አፈጣጠር የኔ ችሎታ ድንቃ ድንቅ መዝገብ ላይ መመዝገብ አለበት ለምትሉ ለማገዝም ወይም ደግሞ ራሳችሁም ችሎታችሁን ማውጣት ለምትፈልጉ ተፈጥሯችሁን እንግዲህ በአደባባይ እንዲታይላችሁ ከፈለጋችሁ በዚህ ስልክ በዚህ አድራሻ አሹን ማግኘት ትችላላችሁ። ያው እንግዲህ ሪከርዱን አስረክባ የኔ ነሽ አሁን እኮ የኛ ነሽ ከናንተም አልፎ ከኢትዮጵያ ነኝ። እስኪ መሀላችን ትቆሚና ምን ይሆናል መሰለሽ ሐመሯ እንሆናለን ማለት ነው። ለሐመሯ አድናቆት አይገባም። ሐመሯ ይህ የአፍሪካ ድንቃ ድንቅ መዝገብ የምስክር ወረቀት የተሰጠው ለየኔነሽ አራርሶ ነው። የኔነሽ አራርሶ 1.95 ሴንቲሜትር በመርዘም የኢትዮጵያ የረጅም ሴቶችን የቁመት ክብረ ወሰን ሰብራለች ነው የሚለው። እንኳን ደስ አለሽ። የኔነሽን እንግዲህ ቀደም ሲል ተናግራለች። የፋልጋ ችግር አለ፣ ጉልበቷን አበም ያረጋታል። አድራሻ አለሽ አይደል? ስልክ ቁጥር አለሽ? ስልክ ቁጥር አለ። በዚህ ስልክ የኔነሽን ማገዝ ትችላላችሁ። በሚቀጥለው ስንገናኝ እንዳልሽ ነው የህይወት ብዙ የምታስቢያቸው ነገሮች አሉ ከትዳሩ ጀምሮ ማለት ነው። እሱ ሁሉ ተሳክቶ እንደሚሆን ተስፋ አለኝ። ምን ማለት ፈልጊያለሽ ለመላው ለሚያዩሽ በአጠቃላይ የኔነሽ? ያውልሽ እዛ ጋር የምለው ይሄንን እድል ስለሰጠኝ እግዚአብሔርን በመጀመሪያ አመሰግናለሁ። እናንተንም አመሰግናለሁ በዓለም ሁሉ ስላሳያችሁ ማለት ነው። በመቀጠል ግን ሁሌም ቦታ ምን ማለት የምፈልገው ማለት ነው እናንተ እግዚአብሔርን ማታውቁ ይቻላል የዓለም ግዢ ኢየሱስ ክርስቶስን የሌላችሁ ኢየሱስ ክርስቶስን እንድትቀበሉ ለሁለማናቸው የሚያስፈልገው ኢየሱስ ክርስቶስ የሞተውን የተሰቀለውን ከሞትም የተነሳውን ግላችሁ አድርጋችሁ እንድትቀበሉ ላለው በተረፈ ይሄንን በጣም ነው ማመሰግናት። በጣም ነው የምወድሽ እናቴ። ወይተሽ ነች እዛ ጋር ያለችው? የእናቴ አባትሽ ልጅ? በእናትም በአባትም አንድ ነው። ቁመቷን ነው። እስኪ ነይ እስኪ ሞቅ አድርጉላት እባካችሁ። ሰላም ነው? ሰላም ነው ወይ? ታላቋ ነሽ?
ያው ግን ታላቋ የሶስት ጊዜ ታላቋ እሷ ማር ሁለት ልጆች አሉ። በ3 አመት ልዩነት በ3 ቅድም ያለች ነበር። ጥሩ ብዙ ማያስታውቁ ነበር ቁመቴ ድንገት ነው። በሆነ ጊዜ ላይ እንዴት ነበር አስተዳደጓ? አስተዳደጓ እንግዲህ እንደማንኛውም የገጠር ሰው ነው ያደገችው። ያው አብረን ያደግነው በቃ ከቤተሰብ ጋር ያደግነው። በሆነ ጊዜ ላይ ደርሳ ተመዛ ብቻ ነው ያወቅነው እንጂ አላወቅንም። ትንሽ እየሄደች አልታወቀብንም። መጨረሻ ላይ እንዲሁ ረዝማ ነው ያገኘናት። ከዛ በሽታ ነው ምናምን ተባለና ልዩ ስለሆነች ከከተማም ከሀገርም ከቤተሰብም ከዛ ሕክምና እንድትታይ የተደረገች እህቴ ጋር ነበረች እና እህቴ ሐረር ነበረች። ታናሽ እህቴ ከኔ ቀጥላ ተወለደችው። ከዛና እዚህ አዲስ አበባ ሕክምና መጣሁት። ከዛው በርግሮት ሆርሞኒ ነው እና ይቀጥላል አይቆምም። ውጭ ሀገር ወስዳችሁ እዛ ሕክምና ካልታከመች የሚቀጥል ነው የሚሄድ ነው አሉ። ያው በጊዜው የምትታከምበት አልነበረም። በቃ እንደዛው ቀረ። እየጨመረ ሄደ። አሁንም እየቆመ አይመስለኝም። እኔ ቀድም ጠየኳት እኮ እንዴት ነው ቆሟል የስላት በሂደት ነው የማውቀው ብላለች። እኛም ያው በሆነ ነገር ላይ ነው እንጂ የምናውቀው እንዲህ አይታወቀንም። ግን እየጨመረ ነው እንጂ እየቆመ አይደለም ይመስለኛል። ይሄው እንግዲህ ለበጎ ሆኖ የኢትዮጵያ መለሎዋ ሎጎዋ ኢትዮጵያዊት የሚል ማዕረግ አግኝታለችና ምን ተሰማሽ? በጣም ደስ ብሎኛል። ለቤተሰቡ በአጠቃላይ እንኳን ደስ አላችሁ ብያለሁ። እሺ እንኳን አብሮ ደስ አለን። ያው እንግዲህ እንደው እንደ ሐሳብ እያልኩ ነበር። ያው ህልሟንም ስትናገር ነበር ቅድም። በቃ አግብቼ ወልጄ ብላለችና ተሳክቶ እርግጠኛ ነኝ እንገናኛለን እያልኳት ነው። እግዚአብሔር ፈቃድ ነው። እኛም ደስ ይለናል። የቁመት ነገር ሲነሳ ግን በሳይዜ ብላለች እኮ ሰምቻለሁ። ከኔ በታች ዝቅ ብዬ ማየት አልፈልግም ስትል ሰምቻለሁ። በእኔ ሳይዝ ካገባሽ ስትጣሉ ለምን ይጠቅምሻል መሰለሽ? በኩርኩም አንቺን አመስግኜ እስኪ ልሸኝሽ። በጣም አመስግኝልኝ። እቺኛዋ ምን ያህል ረጅም እንደሆንሽ እንደኔና ላሹ ጨዋታ መጥቷል። እቃ ትይዣለሽ ከኔና ካሹ ዘሎ አንቺ ያሹን እቃ የነካ ሰው አሸናፊ ይሆናል ማለት ነው። ማለት እቃ ሰጥሻለሁ ይዘሽ እንዲከፍ ታደርጊያለሽ። ዘሎ መንካት ነው አንቺ ባለሽበት። ኦኬ እሺ ነይ ወደዚህ። ያው እንግዲህ የኔ ነሽ አንቺ ረጅም ነሽ። እኔና አሹ ደግሞ ያው እንደምታይነን ምን አሰብኩ መሰለሽ? ጨዋታ ነው። ይሄንን ባንቺ ቁመት ልክ ራቅ አድርገሽ ትይዣለሽ። ዘሎ የነካ የጨዋታው አሸናፊ ይሆናል ማለት ነው። ገብቶሻል አይደለ? እስኪ እቺን ነገር እስኪ እንየው። ይታያል? እስኪ በደም እጅሽን እንትን አድርጊ። አዎ እንዴት ነው አሁን አሹ? ዘሎ መካት 1 2 3 1 2 3 አሹ ላሹ ጥረት እንዴ ነው የሚደረገው ልማቱ። ለማንኛውም ሰይፉ በኢቢኤስ የኢትዮጵያን መለሎ እዚህ ባሹ አማካኝነት አምጥተን የአፍሪካ ድንቃድንቅ ኢትዮጵያን ወክላ። ሰላም ለእናንተ ይሁን ቅዱሳን፣ ጌታ ስሙ ለዘላለም እየተባረከ ይሁን። ዛሬ ደግሞ አዲስ ነገር ይዤ ወደ እናንተ መጥቻለሁ። ስለ አንዲት እህት ስለገረመኝ ነው፣ ደስም ስላለኝ ነው ወደ እናንተ አመጣሁት ማለት ነው። እናንተም እንድትሰሙ። ክብር ለኢየሱስ ይሁን። ባገኘችው አጋጣሚ ነገር ተጠቀመችና ጌታን ኢየሱስ ክርስቶስ ለዓለም መሰከረች። ክብር ለኢየሱስ ይሁን። ጳውሎስ እንዲህ አለ፣ እኔ በወንጌል አላፍርም፣ እሱ የእግዚአብሔር ኃይል ነውና። ክብር ለኢየሱስ ይሁን። የእግዚአብሔር ኃይል የሆነው ወንጌል ክርስቶስ ኢየሱስን ለዓለም ሰበከችው። ምንም ሳትፈራ ምንም እንዲህ ሳትል ጌታ ኢየሱስ ክርስቶስን ገለጠች። ክብር ለኢየሱስ ክርስቶስ ይሁን። ባገኘችው አጋጣሚ ነገር ተጠቀመች። ክብር ለኢየሱስ ይሁን። አሜን አሜን። እሷን የገለጠን ክርስቶስን ገለጠች። ክብር ለኢየሱስ ይሁን። ታችን የኔናሽ የምትባለው
ከእንግዲህ በኋላ ተሰማላችሁ ማለት ነው። የሷ ቪዲዮን በዚህ አሰማችኋለሁ። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ሰው ጋጋታ ሲበዛበት ጫጫታ ሲበዛበት በጣም ሲያደንቁት ክርስቶስን ይረሳል። ባገኘው አጋጣሚ ነገር ክርስቶስን አይገልጥም። ራሱ ብቻ ተገልጦ ራሱ ብቻ ታይቶ ይመለሳል። ያለ ክርስቶስ ሁሉ ባዶ እንደሆነ የገባት ሴት ግን ክርስቶስን ተቀበሉ ብላ ተናገረች። እናንተ እግዚአብሔርን የማታውቁ ብላ ተናገረች። ክብር ለኢየሱስ ይሁን። እናንተ እግዚአብሔርን የማታውቁ የዓለም ገዢ የሆነው ክርስቶስን ተቀበሉ ለሁለመናችሁ። ክርስቶስ ለሁሉ ነገር ያስፈልጋል። ክብር ለኢየሱስ ክርስቶስ ይሁን። ክርስቶስ ለሁሉ ነገር ያስፈልጋል። ለዚህ ነው እታችን ለሁለመናችሁ የዓለም ገዢ የሆነውን ክርስቶስን ምን አድርጉ ተቀበሉ ብላ ባገኘችው አጋጣሚ ነገር ተጠቅማ ክርስቶስን መሰከረች። ጌታ ይባርካት። ዘመኗ የተባረከ ይሁን። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ሕይወቷ ዘመኗ ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ ስሙ ይባረክ። በጣም ደስ ስላለኝ ክርስቶስን የመሰከረች ክርስቶስን የገለጠች እት ስለሆነች በጣም ደስ ብሎኛል። እግዚአብሔር ይባርካል። ዘመኗ ሕይወቷ ሁሉ በኢየሱስ ስም የተባረከ ይሁን። ተባረኩ። ወዳችኋለሁ። ቪዲዮ ስሙ ነበር። አዎ በሳይዜ ነው የምፈልገው ስትል ነበር። አዎ እሱ እንግዲህ እኔ በኑሮ እግዚአብሔርን እያዳመጥኩ ስለምኖረው እንግዲህ እሱ ያለውን ይሆናል በጊዜው ማለት ነው። የሰው መገናኛ አይታወቅም አይደል? አዎ አይታወቅም። እሱ ግን ከአንዳንድ ጥያቄው ከባድ ነው። ባንተ ቁመት ሴት ተገኘች ስለው ሲንግል ነች ወይ? አዎ እኔ የምለው ይሄንን እድል ስለሰጠኝ እግዚአብሔርን በመጀመሪያ አመሰግናለሁ። እናንተንም አመሰግናለሁ በዓለም ሁሉ ስላሳያችሁ ማለት ነው። በመቀጠል ሁሌም ቦታ ማለት የምፈልገው ማለት ነው እናንተ እግዚአብሔርን ማታውቁ ይቻላል። የዓለም ገዢ ኢየሱስ ክርስቶስን የሌላችሁ ኢየሱስ ክርስቶስን እንድትቀበሉ ለሁለማናቸው የሚያስፈልገው ኢየሱስ ክርስቶስ የሞተውን የተሰቀለውን ከሞትም የተነሳውን ግላችሁ አድርጋችሁ እንድትቀበሉ ላለው በተረፈ ይሄንን በጣም ነው ማመሰግናት። በጣም ነው የምወድሽ እናቴ። ወይተሽ ነች እዛ ጋር ያለችው? የእናቴ አባትሽ ልጅ? በእናትም በአባትም አንድ ነው። ቁመቷን ነው። እስኪ ነይ እስኪ ሞቅ አድርጉላት እባካችሁ። ሰላም ነው? ሰላም ነው ወይ? ታላቋ ነሽ? ያው ግን ታላቋ የሶስት ጊዜ ታላቋ እሷ ማር ሁለት ልጆች አሉ። በሶስት ዓመት ልዩነት በሶስት ቀደም ያለች ነበር። ጥሩ ብዙ ማያስታውቁ ነበር። ቁመቴ ድንገት ነው። በሆነ ጊዜ ላይ እንዴት ነበር አስተዳደጓ? አስተዳደጓ እንግዲህ እንደማንኛውም የገጠር ሰው ነው ያደገችው። ያው አብረን ያደግነው በቃ ከቤተሰብ ጋር ያደግነው። በሆነ ጊዜ ላይ ደርሳ ተመዛ ብቻ ነው ያወቅነው እንጂ አላወቅንም። እና ትንሽ እየሄደች አልታወቀብንም። መጨረሻ ላይ እንዲሁ ረዝማ ነው ያገኘናት። ከዛ በሽታ ነው ምናምን ተባለና ልዩ ስለሆነች ከተማም ከሀገርም ከቤተሰብም ከዛ ሕክምና እንድትታይ የተደረገች እህቴ ጋር ነበረች እና እህቴ ሐረር ነበረች። ታናሽ እህቴ ከኔ ቀጥላ ተወለደችው። ከዛና እዚህ አዲስ አበባ ሕክምና መጣሁት። ከዛው በርግሮት ሆርሞኒ ነው እና ይቀጥላል አይቆምም። ውጭ ሀገር ወስዳችሁ እዛ ሕክምና ካልታከመች የሚቀጥል ነው የሚሄድ ነው አሉ። ያው በጊዜው የምትታከምበት አልነበረም። በቃ እንደዛው ቀረ። እየጨመረ ሄደ።
አሁንም የቆመ አይመስለኝም። አዎ እኔ ቀድም ጠየኳት እኮ እንዴት ነው ቆመዋል የስላት በሂደት ነው የማውቀው ብላለች። አዎ እኛም ያው በሆነ ነገር ላይ ነው እንጂ የምናውቀው እንዲህ አይታወቀንም፣ ግን እየጨመረ ነው እንጂ እየቆመ አይደለም ይመስለኛል። ይሄው እንግዲህ ለበጎ ሆኖ የኢትዮጵያ መለሎዋ ሎጎዋ ኢትዮጵያዊት የሚል ማዕረግ አግኝታለችና ምን ተሰማሽ? በጣም ደስ ብሎኛል። ለቤተሰቡ በአጠቃላይ እንኳን ደስ አላችሁ ብያለሁ። እሺ እንኳን አብሮ ደስ አለን። ያው እንግዲህ እንደው እንደ ሐሳብ እያልኩ ነበር። ያው ህልሟንም ስትናገር ነበር ቅድም በቃ አግብቼ ወልጄ ብላለችና ተሳክቶ እርግጠኛ ነኝ እንገናኛለን እያልኳት እግዚአብሔር ፍቃድ እኛም ደስ ይለናል። የቁመት ነገር ሲነሳ ግን በሳይዜ ብላለች እኮ ሰምቻለሁ። ካኔ መታች ዝቅ ብዬ ማየት አልፈልግም ስትል ሰምቻለሁ። በእኔ ሳይዝ ካገባሽ ስትጣሉ ለምን ይጠቅምሻል መሰለሽ? በኩርኩም አንቺን አመስግኜ እስኪ ልሸኝሽ። በጣም አመስግኝልኝ። እቺኛዋ ምን ያህል ረጅም እንደሆንሽ እንደኔና ላሹ ጨዋታ መጥቷል። እቃ ትይዣለሽ ከኔና ካሹ እኔነሽን ጋበዝ አርጋታለሁ። እዚህ ለምን መጣች? ምንድነው ለየት ያለውስ ጉዳይ? ግን መጀመሪያ አድናቆት ስለሆነ ነው። እኔነሽ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። እግዚአብሔር ታውቂኛለሽ? በቲቪ አዎ በሚዲያ ቃል በአካል ተገናኝተን እኔነሽን ጋበዝ አርጋታለሁ። እዚህ ለምን መጣች? ምንድነው ለየት